የዛን ጊዜ በጣም ከባድ ነበር። እቤት ስንት ናችሁ? 4 ወንዶች? 2 ወንድም አንድ እህት አለችኝ። እኔ ያለው 2 ሴት 2 ወንድ ማለት ነው። እኔ ታላቅ ነኝ። ሌሎቹ ታናሾች ናቸው። የቤቱ ታላቅ ነሽ? እውነት? እኔ ታላቅ። ታላቅ መሆን እስቲ ግለጪው። ታላቅ መሆን ኃላፊነት ነው። ከምንም በላይ ደግሞ የራስ ኃላፊነት ራስህ በፊት አሁን እንኳን ወንድሞቼ ቀደርሰዋል መከታዎቼ ናቸው። በፊት ግን ሰማን አታክ ላይ ያረገኝ ቢሞክር ወይ ምናምን ራሴን ዲፌንድ ማረገው ትምህርት ቤት ልማር ብል ራሴን ማስጠናው ምናምን ገባ። በቃ የራስ ኃላፊነት ራስህ። አሁን እህቴ ምናምን ብትኖር ለምሳሌ የሆነ ነገር ብፈልግ እክሩ ምናምን ብትለኝ ገባ እንት በትምህርትም ቢሆን ይሄ ነገር እንዴት ነው ብትለኝ ታስረዳ ትችላለህ። ያኔ ገኔ በነበርኩበት ጊዜ እኔ ታላቅ በሆንኩበት ጊዜ በቃ የራሴን እንትን ምለውና አሁንም የሆነ ችግር ሲመጣ በራሴ ነው ለመፍታት የምሞክረው። በቃ የሆነ እንትን ነኝ ለራሴ ነኝ ያለው አይነት ነገር እንትን ምል ሰው ነኝ። ታላቅነት እና ለቤተሰብህም ኃላፊነት ይሰማሃል በደንብ። የተደስተሽበት ቀን ብዙ ጊዜ ተዘይት ያለሽ ግን በጣም በልዩ የምታስታውሽው? ብዙ አለ ወላሂ ለሐቅ በጣም ብዙ አለ። ብዙ ጊዜ አለ። እኔ እንጃ ድሮ የተደሰኩበት ማለት የተመረኩበት ጊዜ ነበር። በጣም ደስተኛ ነበር የተመረኩት ቀን። ምን የተማርሽው? አካውንቲንግ። የት? አድማስ። ኦኬ። አካውንቲንግ ተመርቄ ነበርና የተመረኩት ጊዜ በጣም ነበር ደስ ያለኝ። ቤተሰቦቼም ደስ ብሏቸው ስለነበረ ከዛ በኋላ በቃ ስራ ምናምን ቲክቶክ ላይ እና እንደዚህ ሰክሰስ በመሆን ሲጀምር ምናምን በጣም ደስተኛ የነበርኩባቸው ጊዜዎች ነበሩ። ከዛ መኪናዬ ስትመጣ ቤት ያኔም ምናምን ብቻ አሉ ብዙ ጊዜ። በአካውንቲንጉ ሰራሽበት ወይስ ምርቃት ብቻ? ትንሽ የተወሰነ ጀምሬ ነበረ። ቲክቶክ ሳልጀምር በፊት ተቀጥሬ ነበር እየሰራሁበት ነበር የተወሰነ። ከዛ በኋላ ነው ቲክቶክ የጀመርኩት። ከዛ ቲክቶክ ጀመር ግን አቆምኩት። ነው ትንሽ ሰርቼበት ነበር። ቲክቶክ ከጀመርሽ ምን ብሎም 1 ሚሊዮን ላይ ቆማል። ከዛን ደግሞ አንድ ባለፈው አሪፍ ቪዲዮ ስለቅ 1.1 ገብቷል። እየሰራሽ አልነበረም? አልነበረም። በጣም ሰነፍ ነኝ እኮ ነኝ። ወላሂ ሰነፍ ነኝ በጣም። ብዙ ሰው ደግሞ እየጠበቀሽ ነበር። ለምንድን ነው ማሰራው ምናምን እያለ ነበር። ቲክቶክ ላይ የሚጠብቁኛል፣ ዩቲዩብ ላይ የሚጠብቁኛል ምናምን። ግን ያው እኔ ሰነፍ ነኝ በጣም። እኔ ታችሁ ሰነፍ ነኝ። ሳታምኝበት ደስ አይልሽ?